ሰላም ውድ የተችሊክስ ዩቲዩብ ቻናል ተከታታዮች እንደምን ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። የስልክ መጠለፍ ምልክቶች ምንድናቸው? እንዴትስ አድርገን ራሳችንን መጠበቅ እንችላለን? ዛሬ እነዚህን ሁሉንም በዝርዝር የማሳያችሁ ይሆናል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። እሺ ተመልካቾቼ አሁን ወደ ቪዲዮ እንሄዳለን ማለት ነው። በመጀመሪያ ወደ ስልካችን ሴቲንግ እንገባለን ማለት ነው። ስልካችን ሴቲንግ ላይ እንደዚህ ከገባን በኋላ ወደ ታች ስክሮል እናደርግና ጉግል የሚለውን እዚህ ጋር ምልክት ያደረኩበትን አንድ ጊዜ ክሊክ እናደርገዋለን ማለት ነው። ጉግል የሚለውን ክሊክ ካደረግን በኋላ እንደዚህ ሲመጣልን እዚህ ጋር የኢሜይላችን ምልክት አለ። እቺን የኢሜይላችንን ምልክት ቀስቷን እዚህ ጋር ምልክት የማደርግባትን እሷን አንድ ጊዜ ክሊክ እናደርጋለን። ልክ እንዲህ ክሊክ አድርገን ከገባን በኋላ ተመልካቾቼ አሁን እንደገና መልሼ እዚህ ጋር ምልክት የማደርግበትን ማኔጅ ዩር ጉግል አካውንት የሚለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። እሺ ተመልካቾቼ አሁን እዚህ ጋር እንደምታዩት ከፍቶልናል። ስለዚህ ምን እናደርጋለን? ቀጣይ የሚሆኑ እዚች ሰርች ባሯ ላይ አንድ ጊዜ እንገባና ዲቫይስስ ብለን እንጽፋለን። ዲቫይስ ብለን ስንጽፍ ሰርች ስናደርግ ይመጣልናል ማለት ነው። ልክ እንደምትመለከቱት እዚህ ጋር ዲቫይስ የሚል አለ ማለት ነው። እሱን አንድ ጊዜ ክሊክ እናደርገዋለን። እዚህ ጋር ብዙ የምናያቸው ነገሮች አሉ። እዚህ ጋር ስልካችን ላይ ያለው ኢሜል አድሬሳችን ከምን አይነት ስልኮች ጋር ከምን አይነት ሞዴል ያላቸው ስልኮች ጋር ከኮምፒውተር ሊሆን ይችላል፣ ከስልኮች ጋር ሊሆን ይችላል፣ ከታብሌቶች ጋር ሊሆን ይችላል፣ ሌላም ሊሆን ይችላል። ከናንተ እውቅና ውጪ ያሉ ስልኮች ኦር ደግሞ ታብሌቶች፣ ላፕቶፖች እዚህ ጋር ኮኔክት ተደርገው ከሆነ በእናንተ ኢሜል አንድ ባንድ ያመጣላችኋል ማለት ነው። ለምሳሌ እዚህ ጋር እኔ ጋር እንደምትመለከቱት በእኔ ኢሜል አድሬስ ሎጊን የተደረገባቸው ስልኮች ናቸው ማለት ነው። ከላይ ይጀምራል። አሁን ይሄ ጋላክሲ A17 አሁን መጠቀምበት ነው። ቴክኖ የሚባል አለ፣ አንድሮይድ የሚል አለ፣ እዛ ጋር ጋላክሲ M13 አለ፣ ኢንፊኒክስ ሆት 12 ፕላይ አለ። እዚህ ጋር አንድ ነገር ማስረዳችሁ ነገር አለ። እዚህ ውስጥ በእናንተ እውቅና የሚሰጥና ማይሰጥ አለ። ይህም ቪዲዮ ከመስራቴ በፊት አንድ ያጋጠመኝ ችግር አለ። ልክ እዚህ ጋር እንደምትመለከቱት ሳይን አውት ያደረኩት አለ። እዚህ ጋር ምልክት አድርግላችኋለሁ። እዚች ጋር ይሄን ሳይን አውት አድርጌ ወጥቻለሁ። ምንድነው እስቲ ገብተን እንየው። በጣም የሚገርም ነገር ነው እዚህ ጋር ማሳያችሁ። እዚህ ጋር ቬሪፋይ እንድናደርግ ይፈቅዳል። በጣት አሻራ ቬሪፋይ እናደርጋለን። ሳይን አውት አድርጌዋለሁና አጋጣሚ በእኔ ኢሜል አድሬስ ከራሺያ ሀገር ኢሜል ተገናኝቷልና አጋጣሚን ቪዲዮ ለመስራት ስል ነው እኔም ሳይን አውት ያደረኩት ማለት ነው። እና ኢሜል አድሬሳችሁ በሚላኩ ሊንኮች አማካኝነት ይጠለፋል። ሊንኮች ስትነኩ ተከፍቶ ያ ሊንክ ብዙ መረጃዎችን ይወስድባቸዋል ማለት ነው። ምሳሌ ያክል ጋላክሲ M13 የሚለውን ሳይን አውት ለማለት እንሞክር። ልክ እሱን ክሊክ ስናደርግ እዚህ ጋር እንደዚህ ይመጣልናል ማለት ነው። ያው ቅድም እኔ ሳይን አውት ስላልኩት ነው። እዚህ ጋር እንደዚህ ሲመጣልን ይሄን ሳይን አውት የሚለውን ፓርት ክሊክ በማድረግ ሳይን አውት ማለት እንችላለን ማለት ነው። ኢሜል አድሬሳችን ከዚህኛው ስልክ ላይ እንዲነሳ ማድረግ እንችላለን ማለት ነው። ስለዚህ ሳይን አውት እንለዋለን ማለት ነው። ልክ ሳይን አውት ስንለው እዚህ ጋር ያው እንደምታዩት ሰክሰስፉሊ ሳይንድ አውት ይላል ማለት ነው። በዚህ መሰረት ያለ እናንተ ፈቃድ እናንተ ከማታውቁት ስልክ ውጪ ያለ ስልክ ካለ እዚህ ላይ ይሄንን ሳይን አውት ማለት አለባችሁ ማለት ነው። እሺ ተመልካቾቼ በዚህ መሰረት ኢሜል አድሬሳችሁን መጠበቅ ትችላላችሁ ማለት ነው። በኢሜል አድሬሳችሁ በጣም ብዙ መረጃዎችን ታስተላልፋላችሁ። ስለዚህ እነዚህ ነገሮች በጣም ቼክ ማድረግ አለባችሁ ማለት ነው። እሺ በሁለተኛ ደረጃ ላይ የምናየው ጉግል ሜሴጅ ነው። ጉግል ሜሴጅን ለማስተካከል ደግሞ አንድ ጊዜ ሜሴጃችንን ክሊክ እናደርጋለን። ጉግል ሜሴጅ የሚለው ማለት ነው። እዚህ ጋር ምልክት ያደረኩበትን የኢሜል አድሬስ ፕሮፋይላችንን አንድ ጊዜ ክሊክ እናደርጋለን ማለት ነው። ልክ እሱን ከነካም በኋላ እዚህ ጋር ቀጣይ ምልክት የማደርግበትን ይሄንን እቺን ፓርት ዲቫይስ ፔሪንግ የሚለውን አንድ ጊዜ ክሊክ እናደርገዋለን ማለት ነው። ልክ ተመልካቾቼ እዚህ ጋር እንደምታዩት ፔርድ ዲቫይስ 0 ይላል እኔ ጋር ማለት ነው። ይሄው እዚህ ጋር
ፔርድ ዲቫይስ 0 ይላል ማለት ነው። እናንተ ጋር ምናልባት በስልካችሁ የምትላላኩት ሜሴጆች ወደ ሌላ አካል እየሄዱ ከሆነ እዚህ ጋር ከነስልኩ ከነማንነቱ በሙሉ ያስቀምጥላችኋል ማለት ነው። በዚህ መሰረት ይህንን ዲሳብል ማድረግ ትችላላችሁ ማለት ነው። በደንብ በጥንቃቄ ቼክ ማድረግ ያለባችሁ ነገር ነው ማለት ነው እዚህ ጋር። እሺ ተመልካቾቼ በዚህ መሰረት ማስተካከል ትችላላችሁ ማለት ነው። አሁን ደግሞ ወደ ቀጣዩና ወደ ሶስተኛው መፍትሄ እንሄዳለን ማለት ነው። ይህ አሁን የማሳያችሁ መረጃ በጣም ጠቃሚ የሚባል ነው። ይህ ምንድነው ካላችሁ ያለናንተ ፈቃድ ስልካችሁ ያለበትን አድራሻ ወይም ሎኬሽን ያለ ፈቃዳችሁ የሚከታተላችሁ ሰው ይኖራል ማለት ነው። ያለ ፈቃዳችሁ የሚከታተላችሁ ሰው ይኖራል ማለት ነው። እነዚህ ነገሮች እንዴት መከታተልና መቆጣጠር ትችላላችሁ? በመጀመሪያ ወደ ስልካችን ሴቲንግ እንገባለን። ወደ ስልካችን ሴቲንግ ከገባን በኋላ ስክሮል እናደርግና እዚህ ጋር ሎኬሽን የሚለውን አንድ ጊዜ ክሊክ እናደርጋለን። ሎኬሽን የሚለውን ክሊክ ካደረግን በኋላ እዚህ ጋር ሁለተኛ ላይ ሎኬሽን ሰርቪስስ የሚለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። ልክ እንደምታዩት እዚህ ጋር ክሊክ ካደረግን በኋላ እዚህ ታች ላይ ጉግል ሎኬሽን ሼሪንግ የሚለውን አንድ ጊዜ ክሊክ እናደርጋለን። ልክ ተመልካቾቼ እዚህ ጋር እንደምትመለከቱት ይመጣላችኋል ማለት ነው። አሁን እዚህ ጋር ነው ዋነኛው ስራ ያለው ማለት ነው። እዚህ ጋር እኔ ጋር የምትመለከቷቸው ሁለት ልጆች አሉ። እኚህ ልጆች ካለኔ ፈቃድ የገቡ ልጆች አይደሉም። ነገር ግን ሎኬሽናችን ሀክ ተደረገ የሚባለው ያለ ፈቃዳችን ሲሆን ነው። እዚህ ጋር ደግሞ እኔ በፈቃዴ የሰጠሁት ሎኬሽን ሼሪንግ ነው ማለት ነው። ምክንያቱም ስልኬ ቢጠፋ ስልኬ ቢሰረቅ በእነዚህ በሁለት ልጆች አማካኝነት ስልኬን ማግኘት እችላለሁ ማለት ነው። ነገር ግን ከእናንተ ፈቃድ ውጪ ሲሆን ሀክ ተደረገ ይባላል ማለት ነው። ስለዚህ እንደዚህ እናንተ ጋር ምንም አይነት ነገር ሳታውቁ ምንም አይነት ነገር ሳትሰጡ እንደዚህ አይነት ነገር ተመዝግቦ ካለ ይሄንን አንድ ጊዜ ክሊክ በማድረግ እቺን ቀስቷን አንድ ጊዜ በመንካት ስለ ሰዎቹ ማንነት ያብራራላችኋል ማለት ነው። ልክ እኔ ጋር እንደምትመለከቱት እንደዚህ አድርጎ ያስቀምጥላችኋል ማለት ነው። ተመልካቾቼ ልክ እኔ ጋር ሁለት ልጆች አሉ እስከነ ማንነታቸው በደንብ ያስቀምጥልኛል ማለት ነው። ስለዚህ ይሄንን እንዴት ነው የምናስተካክለው ካላችሁ እዚህ ጋር ስቶፕ የሚለውን ይሄንን አንድ ጊዜ ክሊክ በማድረግ ማጥፋት እንችላለን ማለት ነው። ተመልካቾች መረጃን ከመጠለፍ መከላከል ከሁሉ የተሻለ መፍትሄ ነው። ለዛሬ የነበረን ቆይታ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ እንዲሁ ደግሞ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰላም ሁኑ።